አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ የቅርብ ቤተሰቦች እንደምን አላችሁ? እኔ በጣም ሰላም ነኝ። ሰላማችሁ ብዙ ትትርፍ ይበልልኝ፣ በያላችሁበት ሰላማችሁ ይብዛልኝ ማለት ነው። የሚያሳዝን ነገር ነው ይዤ የመጣሁት ማለት ነው። እሱም እንደሚቀጥለው የማነብላችሁ ይሆናል ማለት ነው። ከአረብ ሀገር ወደ ኢትዮጵያ በገባችበት ቀን የተገደለችው ከርታታዋ ስደተኛዋ እህታችን የዛሬ 2 ወር ገደማ ነበር። እህታችን ከአረቡ ሀገር ለፍታና ደክማ ወደ ሀገሯ በገባችበት ቀን የድሮ ፍቅረኛዋ በነበራቸው ልጅ ቤት ውስጥ ተገድላ የተገኘችው ይላል ማለት ነው። እህታችን የአንድ ልጅ እናት ስትሆን በኢሞ ከዚህ በፊት ግንኙነት ከነበራቸው ልጅ ጋር ስታወራ ቆይታ ወደ ሀገሬ ልመጣ ነው ስትለው በቃ እኔ ቤት ታርፊያለሽ ብሎ ከኤርፖርት በሰላም ተቀብሏት እና ቡልቡላ ቡና ገለባ በሚባል አካባቢ የተከራየበት ቤት ከወሰዳት በኋላ ግንኙነት እናድርግ ሲላት አይ እኔ ሳልመረመር አልፈልግም ስትለው እዛው ገደላት ማለት ነው። እና ይዛ የመጣችውን እቃዎች እና ገንዘብ የተሰወረ ቢሆንም በአዲስ አበባ ፖሊስ አባሎች ጥረት ሊያዝ ችሏል። ከርታታዋ እህታችንም ብዙ አመት የናፈቀው ቤተሰቦቿን እና ብቸኛ ልጇን ሳታይ በዛው አሸለበች ይላል ማለት ነው። በጣም የሚያሳዝን ነው። ይሄንን ከ8 ደቂቃ በፊት ነው የተለቀቀው ማለት ነው። ጉርሻ ፔጅ ላይ ያያችሁት አይታችሁታል። በጣም የሚያሳዝን ነው። በጣም ከባድ ነው። ሱብሃንአላህ ምን አይነት ጊዜ ላይ እንደደረስን አናቅም። ወላኪን ደግሞ ለምን እንደሆነ አላቅም። ወላሂ ያው መቼም ቀናችን ሲደርስ አላህ የጻፈው ነገር ምንም ቢሆን ሰበብ ነው የሚፈልገው አይቀርም መድረሱና ለምንድነው ትምህርት ማንወስደው? እስኪ እህቶች በስደት ላይ ያለነው እህቶች ማለት ነው ትምህርት እንውሰድ። የማናውቀው የምናውቀው ሰው አሁን ይሄ እንግዲህ እሷ ፍቅረኛዋ ነው። እንግዲህ በፊት ፍቅረኛዋ የነበረ ነው። ወላኪን ደግሞ እንግዲህ ነይ እኔ እቀበልሻለሁ ብሏት እንደ በፊት መስሏት ወይም በስልክ እንደምታወራው መስሏት ተጠግተው ነው ማለት ነው። አሁን ጊዜ ሰው የለም። ወላሂ አሁን ጊዜ ሰው የለም። ሰው አውሬው ሰው ሆኗል ማለት ነው። በቃ እንደዛ ማለት ትችላላችሁ። አሁን ጊዜ ከሰው እንስሳት ነው እየተሻለ ያለው። ስለዚህ ራሳችሁን ጠብቁ። አላህ ይጠብቀን ከእንዲህ አይነት አደጋ። በጣም ከባድ ነው ሀቂቃ እንግዲህ ቤተሰቦችን ላገኝ ነው ብላ ጓጉታ ስትገባ ልጇንም ሳታገኝ ልጇም ሳያያት ቤተሰቦቿም ሳያት ይሄ ክስተት በጣም የሚከብድ ነው። በጣም ያማል። ወላኪን ደግሞ እንግዲህ ምንም ማድረግ አይቻልም። ለቤተሰቦቿ መጽናናትን እንመኛለን ማለት ነው። እባካችሁን ትምህርት እንውሰድ እንጠንቀቅ። ወላሂ እኛ አረብ ሀገር ያለን ሴቶች በጣም የዋህ ነን። እኛ እዚህ ስንኖር አገሩ ሰላም ሰውም እንደኛ ሩህሩህ ያለው እዝነት ያለ ይመስለናል። ኢትዮጵያ ያለ ሰው አሁን ሰዓት ምንም እዝነት የለበትም። ኢትዮጵያ የሚኖር ሰው በአሁን ሰዓት እዝነት የሚባል የለበትም። በቃ ገንዘብ ቀይሮታል፣ ገንዘብ አጨክኖታል። ለገንዘብ ብለው ልጆቻቸውን እየሸጡ ነው። ወላሂ ስለዚህ የሚታመን ሰው የለም። በቃ የራሳችንን ብለን የምናምነው ሰው እንግዲህ እህት ወንድም እሱንም እንደዚህ የማይጨክኑብን ነገር ሙምኪን ገንዘባችንን ሊወስዱብን ሊበሉብን ይችላል። ወላኪን ደግሞ ሩሃችንን አያጠፉንም። ይሄን ያክል አይጨክኑብንም። እህት ወንድም ያክስት ልጅ አክስት ሙምኪን ይሄ ከዚህ በተረፈ ምንም ሰው የለም። እባካችሁ ትምህርት እንውሰድ። ወላሂ እኛ እዚህ እኮ ነን ስንለፋ ስንሰራ ለእነሱ ስንሰጥ እነሱ ለእኛ እየኖሩልን እየገደፉን ይመስለናል። አይደለም እኛ ነን እየኖርንላቸው እየገደፍናቸው ያለነው። ከኛ ምንም ስላልጎደለባቸው ነው እነሱ እኛን ያላስከፉንና ከኛ ያልሄዱት። ከኛ ቢጎልባቸው እነሱ ትተውን ይሄዳሉ።
አይገርማችሁም? አንድ ሰዓት ራሱ አይጠብቁንም። አሁን ሰዓት ሰው በቃ ጥቅም ሆኗል የሚፈልገው ከእናንተ ጥቅም እንጂ ሌላ ምንም አይፈልግም። ከእናንተ የሆነ ክፍተት ካገኘ ወላሂ ነው የምላችሁ የሆነ ሰበብ ታገኘ የጎደለበት ነገር የጥቅም ነገር ማለት ነው። ከእናንተ በቃ ያችን እስከዛሬ እንደዚህ ሆናልኝ እንደዚህ ለፍታልኝ ይሄን አድርጋለች ያቺ ቀን ላስታውሳት ብሎ ነገር የለም። እንደውም አሁን ቀኑ እየባሰ የኑሮ ውድነቱም እየጨመረ ስለሆነ ያችን በፊት በደህናው ጊዜ ከዚህ በተሻለ ያደረጋችሁላቸውን ነገር የሚያስረሳ ነው የሆነው ጊዜ ሀቂቃ ወላሂ ያንን ነገር እናንተ አድርጋችሁ ዛሬ ኑሮ ውድነቱ ከፍ ስላለ ያ ማለት ለነሱ ምንም ማለት አይደለም። ለምን አሁን በጣም እናረው ላይ ስለደረሱ ያ እናንተ ያደረጋችሁላቸው ምንም አይመስላቸውም ማለት ነው። እንኳን ባዳ ለማለት ነው እዚህ ጋር እንኳን ባዳ። ስለዚህ የሚታመን ሰው የለም። በወሬ ራሱ የሚታመን ሰው የለም። አሁን ሰዓት ሰው ለገንዘብ ብሎ እየሸጡ ነው። ራሳችንን እንጠብቅ፣ ሰበቡን እናድርስ። ነግበኔ ሰበቡን እናድርስ ነግበኔ ብለን ትምህርት መውሰድ ያለብን የግድ በእኛ ላይ መድረስ አለበት ያ ችግር። ኧረ በጣም ከባድ ነው ወላሂ በቃ ከዚህ በላይ ትምህርት ምን አለ? ነገ በግድ በራሴ ላይ ታልደረሰና እኔ ተሞትኩኝ ታልሞትኩኝ ወይም ታልተሰቃየሁ ትምህርት መውሰድ የለብኝም። እንዴት ነው ነገሩ? ስለዚህ ትምህርትን ውሰዲ፣ ገንዘባችሁን ያዙ። የሚያዋጣችሁ ገንዘባችሁ ነው። እናታችሁ ራሱ እናታችሁ ካጣችሁ አትወዳችሁም። እንኳን ሌላ ሰው አይደለም ማለት ነው። የሚያዋጣችሁና ዘመዳችሁ ገንዘባችሁ ነው። በአሁን ጊዜ ገንዘባችሁን ያዙ የሚያዋጣችሁ። ሰውን አትማኑ። ሰው አይታመንም። ራሳችሁን ጠብቁ ነው የምለው። ፋውዝ ቢላ ምን ሸይጣን ረጅም ሀቂቃ በጣም ከባድ ነው ወላሂ ስሜቱን የሚያውቀው ያውቃል። አላህ ይጠብቀን አላህ ይጠብቀን። እንግዲህ እሷንም ቤተሰቦቿንም መጽናናትን ይስጣቸው ማለት እንግዲህ ያው ክርስቲያን ከሆነች ይማራት ማለት አንችልም። ወላኪን ቤተሰቦቿን ደግሞ ሶብሩንና መጽናናቱን ይስጣቸው ነው የምለው። እና ትምህርት እንውሰድበት። መረጃውን ያገኘሁት እንግዲህ ከትልቅ ፔጅ ላይ ነው ማለት ነው። እና አሁን ነው ቅርብ ሰዓት የተለቀቀው። ይሄንን ይመስላል ውዶቼ። መልካም እላለሁኝ። በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ማሮቼ።